አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአምና ቤተሰብ ወይ እንዴት ናችሁ? ሰላም ናችሁ? ያለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ዛሬ እንግዲህ ምሳ እየሰራሁ ነው እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ አድርጉልኝ። ዛሬ እንግዲህ አሞኝ የሰራሁትን ያስፈልገኝ አሟችሁት ያስፈልጋችሁ ማለት ነው። አንዳንዱ ሰው ሲያመው እንግዲህ ሽሮ ብቻ ሽንኩርት ምናምን ዘይት ሳይኖረው ያኔ በሽታ ከባድ ነው ማለት ነው። እንደዛ ፈልጌ ነው። ያው እኔ ጎመን ነው የምፈልገው፣ ግን ጎመን በደረቁ ታይሆን ጎመን በሽሮ ነው ያስፈልገኝ ማለት ነው። እንዴት አድርጌ እንደምሰራ አብራችሁ ቆዩ። ላይክ ሼር እያደረጋችሁ ጠፍቻለሁ ማለት ነው። የጠፋሁት ደግሞ አመመት ስላደረገኝ ነው። ኢንሻአላህ በየጊዜው እመጣለሁ። ላይክ አድርጉ። ቪዲዮ ደግሞ እይታ የለውም ማለት ነው። ለዛ ነው እንግዲህ እኔ ደከመኝ። ያኔ ሆነ ሞራኔ ቀነስ ስላደረገ ነው። በሽታው ብቻ አይደለም እና ላይክ አድርጉ። ያው ጎመን እየከተፍኩ ነው እንግዲህ እና እንግዲህ ከአላህ ሱብሃነሁ ወተዓላ ሙሲባን አላህ ያንሳልን። የቀልብ በሽታን አላህ ያንሳልን። ያ አላህ ቀልባችንን ሲታመም በጣም ከባድ ነው። ቀልባችንን አላህ ያሽርልን ማለት ነው። አሞኛል ሰውነቴ ምናምን ሁሉ ነገሬ ማለት ነው። እስኪ ዱአ አድርጉልኝ እና እዚህ ጋ እንግዲህ ወደ ሽንኩርት ገብቻለሁ ማለት ነው። እናም ቲማቲም እየቀዘቀዝኩ ነው። ዝም ብዬ አረኩት። ያው ዝም ብዬ ነው ሰራ የማደርገው ስላመመኝ በቃ ያስፈልገኝን ነገር ነው አሁንም መስራት ያዝኩት። አረኩበት ትንሽ እዚህ ጋር ደግሞ አጠሪያው አድርጌዋለሁ ቪዲዮውን። ጎመኑን ከታትፌ ያረኩበት ቃሪያም አድርጌያለሁ በነገራችን ላይ ያው ቪዲዮ ላይ አላስገባሁትም። ከደንኩት ማለት ነው። ትንሽ በሰል ማለት አለበት። በሰለ ጎመኑ ውሃ አረግበታለሁ። ውሃና ሽሮ ማለት ነው። በቃ እኔ እንጃ እንደዛ ነው ያስፈለገኝ። ግን ምርጥና ጥፍጥ ያለ ነው የሆነው ማለት ነው። ሆረጥ ያለ ምላስ ያዝ የሚያደርግ ማለት ነው። ያው ድስቱ እንደዚህ ሙልት ምናምን አድርጌ ሳይሆን በልኩ ማለት ነው። በቃ እንደምታዩት በልኩ ሽሮ አረኩበት። ያው ጎመን በሽሮ በልታችሁ አታውቁም? የገጠር ልጆች ታውቃላችሁ። ሀበሻ ጎመን ነው፣ ጉራጌ ምናምን ሳይሆን ሀበሻ ጎመን ነው። ሀበሻ ጎመን በሽሮ ይጣፍጣል። ያው ውሃው ምናምን እንደዚህ ብዝት ሳይል በልኩ ነው። ሀበሻ ጎመን በሽሮ እዚህ ጋር እንግዲህ ይኸው እንደሚመስል እና በጣም ጥፍጥ ያለ ሆኖ ነው የበላ ነው። ማሻአላህ ያው እንደዚህ አስፈለገኝ እና ሞይ ስለከረመ እንደዚህ እየበላው ነው እላቸዋለሁ። ላይክ ሼር ሰብስክራይብ አድርጉልኝ። ያው ጥፍጥ ብሎ አብረውኝ እየበሉ ነበረ። እንግዲህ ጥፍጥ ብሏል። ያው ጭረስ ነው ትሪውም ማለት ነው። እና እዚህ ጋር እንደምታዩት ጨርሰናል። ማሻአላ ይጣፍጣል። ያው ሀበሻ ጎመን ይጣፍጣል። ወደዚህ ደግሞ እስኪ አንዳንድ ሱቅ ያሉ ነገሮች ላሳያችሁ። እንግዲህ በሀገራችን ለሰርፕራይዝ ነው የገዛሁት። እስኪ ሰርፕራይዝ ለቤተሰቦቻችሁን በአስቤዛ ምናምን የምታረጉ ነገር ያው ጨረሽ እንደዚህ ስላልቀረስኩኝ እንጂ ለሰርፕራይዝ ነው የቀረስኩት። ይሄው እንግዲህ ከሀገራችን ያለስ ታውት ማለት ነው። ኖትል አለ። እንደገና ደግሞ ይሄም ሻምቦ ነው። በቃ ሰርፕራይዝ ማድረግ የምትፈልጉ ምናምን ቅባት ምናምን ሻምቦ አስቤዛ ምናምን አደርሳለሁ ማለት ነው። ጣልቡኝ ኢንሻአላህ።
በቃ በየአይነት ነው ያለው ሎሽን ምናምን በቃ ምርጥ ነው አለ። ሩዝ፣ ዘይት እና ነጭ ዱቄት ምናምን ልገዛ ሄጄ ነው ማለት ነው። ገዝቼ ደግሞ ገባ አልኩና እስኪ ቆይማ አላሳያቸው። ይሄ የፀጉር ቅባት ነው። ዳቅስ የሚሉት ቅባት አለ። ብዙዎቹ ጥሩ ነው ይላሉ። በየአይነቱ አለ። ቅባትም ሻምፖም እንደምታዩት አለ ማለት ነው። ወተት አለ። ልጆች ወተት ሁሉም አለ ማለት ነው። ብር ካለ በሰማይ መንገድ አለ ይላል የኛ ሀገር ሰው። ያው ውጭ ሀገር ያለው ሁሉ እኛም ሀገር አለ ማለት ነው። እዚህ ጋር የለውዝ ቅቤ ነው በዳቦ ምናምን ይበላል። እዚህ ጋር ለብስ ሳሙና ያው ውስጥ ገባ ብዬ ነው ዝም ብዬ ሙሉውን አልቀረጽኩትም። በነገራችን ላይ እስቲ ያሳየን ካላችሁ በኮሜንት ላይ ያሳያችኋለሁ። እርጥብ ሶፍት ምናምን ይላል የለም በቃ ሁሉም ነገር አለ። ዳይፐር አለ። እዚህ ጋር እንግዲህ ምንድነው ኦሞ ነው። በጣም ምርጥ አሪፍ ኦሞ ናት ማለት ነው። ይሸታል። ጠቀን የራሱ ተጠቅሜዋለሁ ብዙ ጊዜ እና ይሄን ይመስላል እላችኋለሁ። ወደ ሱቅ ሄጄ እንግዲህ ቀረብ አድርጌ ላይ ያሳየሁት እንደ በሙሉ ሱቁን አልቀረጽኩትም። ሰው ምናምን ስላለ ሰው ማስገባት አልፈለኩም። ይሄ የምታዩት የጥቁር አዝሙድ ዘይት ነው። በነገራችን ላይ ለራስ ምታት አሪፍ ነው የጥቁር አዝሙድ ዘይት። እኔን ራሱ ራስ ምታቴን ቀንሶልኛል። ራስ ምታት አለብኝ እና ሻማር ውስጥ ተጋድሟል። ሁሉ ነገር አለ። እዚህ ጋር ደግሞ ቢጃማዎች የልጅ ቢጃማዎች ናቸው እና ቢጃማዎች የልጆች ልብስ ምናምን የምትፈልጉ ያው እና ሁሉንም እዘዙኝ ስራ ልጀምር አበረታቱኝ። ላይክ እያደረጋችሁ ቪዲዮዬን አበረታቱኝ። እስቲ ላይክ አድርጉ ቪዲዮዬ ማለት ነው። የሆነ ቪዲዮ ለቅቄበት ሪሞቭ ታረገው ወደ በቃ እየሰራ አይደለም ማለት ነው ዩቲዩቡ። ላይክ አድርጉልኝ አበረታቱኝ። ያ ጀማዓተል ኸይር እጀዛችሁን አላህ ይክፈላችሁ። መልካምነት ለራስ ነው እላችኋለሁ። አንድ እህታችሁን ታበረታታችሁ አላህ እናንተንም የሚያበረታታችሁ ነገር አላህ ይልክላችኋል በምትፈልጉት ነገር ላይ እና ኢንሻአላህ እስከመጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ሀገራችን እንግዲህ በጣም አምሯል። ዝናብ ነው፣ ዳመና ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።